እንዴት አደራችሁ? መልካም። ያው ብዙ ነገሮች ሲባሉ ቆይተዋል። ይሄ ነው ዋናው ትልቁ ነገር። መምህራን፣ ወላጅ፣ ሁሉም አብሮ በዚህ ደረጃ መተሳሰቡ፣ በዚህ ደረጃ አብሮ ያለውን ሀሳብ የጋራ አድርጎ መሄዱ ጥሩ ነገር ነው። በመሰረቱ ብዙ ነገሮች ድምር ውጤቶች ናቸው የሚያምሩት። በተናጠል ብቻውን የሚመጣ ነገር ስለሌለ ምናልባት ካስታወሳችሁ ብዙ ወላጆች እኔ እዚህ አካባቢ ማህበረሰብ አቀፍ ኦፊሰር ነኝ፣ በብዛት እገኛለሁ። መስከረም ላይ የተያዙ ሀሳቦች ፍሬ አፍርተዋል የሚባለውን አስተሳሰብ ነው የማስበው። ምክንያቱም አንድ ሰው ስንዴ ዘርቶ ስንዴ ነው የሚጠብቀው። ምክንያቱም የተሰራ ነገር ነዋ። በዚያው ላይ ብዙ ነገሮች የተሰሩ ከመኖራቸው አኳያ እንደዚህ ቁጥሩን መጥራት ብቻ አይደለም 100% አሳልፈናል የሚባለው ነገር ብዙ ስራ ስለተሰራበት ነው። አሁንም ቢሆን አንድ ላይ ምክንያቱም መስከረም ላይ የጋራ ውል የጋራ ሰነድም ስለተያዘ ነው እዚህ ደረጃ የተደረሰው። አሁንም ቢሆን ብዙ አንድ አባትም ሲያነሱት የነበሩ ነገሮች አሉ። የጸጥታውን ነገርስ ፖሊስ እንዴት እያሰበበት ነው የሚባለው ነገር እኛ በመሰረቱ እንደ ማህበረሰብ አቀፍ እንደ ፖሊስ ከመምህራኖች ከርዕሰ መምህራኖች ጋር እጅና ጓንት ማለት ስለሚያንስ እጅና እጅ ሆነን ለትውልድ እየሰራን ነው። በብዛት አንዳንድ አንገጥ ብለው ሲወጡ ተማሪዎችን ለመመለስ ጥረት እናደርጋለን። እስከዚያ ድረስ ነው። ምክንያቱም ትውልድ እዚህ ትምህርት ቤት ተሰራ ማለት አገር ተሰራ ነው። ወጣትነት ያዝ ያደረጋቸው ናቸው። በተቻለ መጠን ከግቢያችሁ እንዳታረቋቸው። ከዚህ ላይ እንደ ፖሊስ በማንኛውም ቦታ ወላጅ ተማሪ በሚንቀሳቀስበት በሚያደርገው ሪፎርም ለብሶ ሲሄድ በማንኛውም ቦታ አምባሳደር ሆኖ የፖሊስ አካል ጥበቃ እንዲያደርግለት ለአባሎቻችን ኦሪንቴሽን እንሰጣለን። ነገር ግን አለባሌ ቦታ ተተገኘ ሪፎርም ለብሶ ይጠየቃል፣ ይታሰራል። ለእርምጃም እየወሰድን ከመሆኑ አኳያ ለምን ሲባል ለመልካም ነገር ስለሚባል እነዚህ ነገሮች እየሰራን አብረን ተባብረን የትምህርት ቤቱን ስም የልጆቻችንም ትልቅ ቦታ እናደርሳለን የሚባለው አስተሳሰብ ላይ አመሰግናለሁ። ስራ አዳመጣችሁ።